ተብሎ ካልሆነ ነገሩ ጅማ አባጅፋር ነው የሰው ልጅ አገሩ። ደቡብ ምዕራብ ኢትዮጵያ የተዘረጋው የመጀመሪያው ስልክ ወደ ንጉስ አባጅፋር ቤተመንግስት ነበር እና በሰዓቱ የስልኩ ገመድ ጠንከር ያለ ንፋስ ሲመጣበት ቫይብሬሽኑ ድምጽ ያሰማ ነበር። የአካባቢው ነዋሪዎች ይህ ድምጽ ሲሰማ አጼ ምኒልክና አባጅፋር እኮ እየተከራከሩ ነው ብሎ ያወሩ ነበር። አንዴ ወርቁ የተባለ የቡና ነጋዴ ቡና በበቅሎ ጭኖ በዛ ፖል ጋር ሲያልፍ ከበድ ያለ ንፋስ ስለነበረ እንደዚሁ ድምጽ ይሰማና ፖሉ ላይ ተለጥፎ የሚያወሩትን ለመስማት ይጥራል። ይህንንም ያየ የንጉሱ ወታደር ይቆጣና አንተ ለምንድነው የንጉሱን ወሬ የምትሰልለው ይለዋል። አረ እንደሱ አይደለም እስኪጨርሱ እየጠበቅኳቸው ነው። የቡና ዋጋ አዲስ አበባ ላይ በ2 ማርትሬዛ ጨምሯል እያሉ እንደሆነ ሰማው። ነገር ግን የንጉሱ መልእክተኛ ገና አልተስማሙ፣ ምክንያቱም ንፋሱ እያሰማማቸው አይደለም ይለዋል። ወታደሩም ይህንን ሲሰማ በጥቂት ሰዓታትም በዚች በንፋስ ድምጽ ምክንያት ወሬው ገበያ ላይ ይደርስና ሰው ቡና ታዲያ መጨመሩ ነው መቀነሱ ነው ብሎ ሲከራከር እንደነበረ ይነገራል። ይህን ታሪክ የሰማችሁ እስኪ የቀረውን ጨርሱልን። የቡናው ሀገር ጅማ አሁን ከንግድም አልፎ የተለያዩ ፕሮጀክቶችን እያስተናገደች ትገኛለች። የምጃጅሎች እትዴን ቻኑ ጨርባ ረግቶ ርሳ ጠውራቸዋል አይለን ንትሽርብ ከላአችሁ ሻምን በርብድ እንጠሳቸዋለን። ከለፈጋችሁ ኮሜንት ላይ ለፍጋለው ለቡ። ለማንኛውም ገንዘብ ቋጠር ያረጋችሁ የጅማ ልጆች ቃሊቲ ውሃ ልማት ወደ ካዲስኮ በሚወስደው መንገድ ጋዳል ማርኬት ሾሩም ውስጥ እንገኛለን። መልካም ቀን። ጋዳል ቴክኖሎጂስ ኮኔክቲንግ ማይንድስ